መጨረሻችን አላህ ያሳምርልን መጨረሻችን አላህ ያሳምርልን ያማር አላህ ያርግልን ዱንያ አኺራችንን ያማር አላህ ያርግልን ጭንቀታችንን አላህ ያስወግድልን ጭንቀታችንን አላህ ያስወግድልን እንደው ጊዜያችንን በአግባቡ የምንጠቀም አላህ ያድርገን ወጣቶች ጊዜያችሁን በአግባቡ የምትጠቀሙ አላህ ያድርጋችሁ ለአላህ የምትሰጡ አላህ ያርጋችሁ በመጥፎ ነገር ማልፍባችሁ አላህ ያድርጋችሁ እንደው ጊዜያችሁ በጥሩ ነገር ከሚያልፍላችሁ ሰዎች መካከል አላህ ያድርግላችሁ አላህ Subhanahu Wa Ta'ala ከመሐከላችን የታመመውን አላህ ያሽረው የሞቱብን ቤተሰቦቻችን የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው ያ ረብ ያላገባውንም ወጣት ያ አላህ ሷሊህ የሆነ ትዳር አላህ ይለግሰው ለወንድሞቼ ሷሊ የሆነ ሚስት አላህ ይለግሳችሁ ለእህቶቼም ደግሞ ያላገባችሁ ሷሊ የሆኑ ወንዶችን ባሎችን አላህ ይለግሳችሁ እንደምትፈልጉትን የምትመኙትን መልካም የሆነውን ከቤተሰብ ተረክበው እንደ አባት እንደ ወንድም እንደሚያዝን አላህ ይለግሳችሁ አላህ Subhanahu Wa Ta'ala የሁላችንን መጨረሻ ያማር አላህ ያርግልን የዲናችንን ፍቅር አላህ በልባችን አላህ ያስገባልን ዲናችንን በልባችን አላህ ያስቀምጥልን ዱንያን ደግሞ በእጃችን አላህ ያስቀምጠው ዱንያን በእጃችን አላህ ያስቀምጠው ራሷ ፈልጋን የምትመጣ አላህ ያድርግልን ተዋርዳ ፈልጋን የምትመጣ አላህ ያድርግልን እኛ ለዲናችን የምንለፋ የምንደክም አላህ ያድርገን ለአላህ ብለን ተሰባስበናል ለሱ ብለን ተዛይረናል እንደው ይሄን ዚያራችን ይሄን ውዴታችን ይሄን መሰባሰባችን የእውነት አላህ ያርግልን ነገው መልቂያማ የታሉ ለኔ ብለው የተዋደዱ ብሎ ከሚጠራቸው ባሪዎች መካከል አላህ ያድርገን መጨረሻችንን አላህ ያሳምርልን ሀገራችንን ሰላም አላህ ያርግልን ጦርነቱን አላህ ያንሳልን ጭቅጭቁን አላህ ያንሳልን ሰላሙን አላህ ያምጣልን ያ ረብ እንግዲህ እህት ወንድሞቻችን በትምርታቸው ደግሞ የሚለክፋቸው የሚነጅሳቸው በየቦታው የበቅ ያሉ ነው አደብ አላህ ይስጣቸው እምቢ ካለው ደግሞ አላህ Subhanahu Wa Ta'ala ከቦታቸው አላህ ያንሳቸው እህቶቻችን ወንድሞቻችን በዲናቸው ጸንተው ተምረው ትልቅ ደረጃ ደርሰው የሀገራቸውን የዲናቸውን የቤተሰቦቻቸውን ስም ያስጠሩ አላህ ያድርግ